ሰላም ሰላም የቲክቶክ ቤተሰቦች እንዴት ዋላችሁ? ዛሬ የምንቀጥለው ከትላንትናው የቀጠለ ነው። ይሄውም ትላንት ስለ ነርሲንግ ፕሮሰስ ኦቨርቪው አይተናል እና የመጀመሪያውን ኮምፖነንት ነርሲንግ አሰስመንት አይተናል። ችግሮችን የምንለይበትን ሂደት አይተናል። ቦዝ ሰብጀክቲቭ አስዌላስ ኦብጀክቲቭ ዳታ እንደምንወስድ ነርሲንግ አሰስመንት ላይ አይተናል። ዛሬ የምናየው ነርሲንግ ዲያግኖሲስ የሰበሰብነውን መረጃ ምን ማድረግ ነው? ችግሩን መለየት ነው። is a clinical judgment made by nurses about patient response to actual or potential health problems or life processes። ስለዚህ ክሊኒካል ጀጅመንት ነው፣ መወሰን ነው፣ መፍረድ መወሰን። ሜድ ባይ ነርስስ አባውት ፔሸንት ሪስፖንስ ስለ ህሙማኖቹ መልሶች እንደነገርኳችሁ ሰብጀክቲቭሊ በታሪክ ይነግሩናል። ኦብጀክቲቭሊ ደግሞ እኛ ምን እናደርጋለን? አካላዊ ምርመራ ሰርተን የምናገኙን መረጃ ያንን ጀጅ ማድረግ ዋት ዩ ኮል ኢት ነርሲንግ ዲያግኖሲስ እንለዋለን። አንላይክ ሜዲካል ዲያግኖሲስ እንግዲህ ከሜዲካል ዲያግኖሲስ ወይም ሐኪሙ ከሚለየው የበሽታ አይነት የሚለየው በምንድን ነው? which identify the disease ሐኪሙ ምንድነው የሚገልጸው? ዲዚዙን ወይም ፓቶሎጂውን ነው፣ በሽታውን ነው። whereas nursing diagnosis focuses on how the patient respond to the disease እንግዲህ ፔሸንቱ እንዴት ነው ለበሽታው ሪስፖንድ የሚመልሰው የሚለውን ኦር ኮንዲሽን ችግሮችን የምናይበት መነጽር ነው። ዞስ ዲያግኖሲስ ጋይድ እንግዲህ እነዚህ ነርሲንግ ዲያግኖሲስ ምን ይመራናል? ጋይድ ነርሲንግ ኢንተርቬንሽንስ ተግባራት፣ የፕላን ኦፍ አክሽን የምንፈጽማቸውን እርምጃዎች ይመራናል ማለት ነው። ኤንድ ፔሸንት ኬር ፕላኒንግ ለፔሸንት ኬር ፕላኒንግ ወይም ለእቅዳችን ነርሲንግ ኬር ፕላናችንን ለዛ ይጠቅመናል ማለት ነው። ኤግዛምፕል ሜዲካል ዲያግኖሲስ ኒሞኒያ ቢሆን ሚንስ ኢንፌክሽን ኦፍ ለንግ ፓራንካይማ ብሎ ዲያግኖስ ቢያደርግ ሐኪሙ ነርሲንግ ዲያግኖሲስ ምን ሊሆን ይችላል? ኢምፔርድ ጋዝ ኤክስቼንጅ፣ ኢንፌክቲቭ ኤርዌይ ክሊራንስ እነዚህ ሊሆኑ ይችላሉ። the other one is nursing diagnosis helps ለነርሶች ምን ይጠቅማል? ነርሲንግ ዲያግኖሲስ መኖሩ ለነርሶች ምንድነው ጥቅሙ? የመጀመሪያው ጥቅሙ አይደንቲፋይ ፔሸንት ኒድስ የበሽተኞቻችን ወይም የህመምተኞቻችንን ፍላጎት ምንድነው የሚለውን ሆሊስቲክ የሆነ ትናንት እንዳልኳችሁ ሁለንተናዊ የሆነ ፍላጎታቸውን ለመለየት ይጠቅመናል። የጤና ችግራቸውን ለመለየት። and the second one is develop individualized care plan እንግዲህ እንዳልኳችሁ ነርሲንግ ፕሮሰስ ምንድነው አንዱ ባህሪው ኢንዲቪጁዋላይዝድ ነው፣ ለየግሉ ነው። እያንዳንዱ ፔሸንት የራሱ እንክብካቤ እቅድ አለው። ሶ ያንን ዴቨሎፕ ለማድረግ ያገለግለናል ማለት ነው። improve patient outcomes because individualized care ስለሚሰጥ የፔሸንት አውትካም ውጤታቸውን ምን ያደርጋል? ያሻሽላል ማለት ነው። the last one is communicate clearly with health care teams ስለዚህ ያን ነርሲንግ ዲያግኖሲስ አስቀመጥን ማለት ሌላ ተረኛ ነርስ ያስረከብነው ሃንድ ኦቨር ያደረግነው ነርስ ቤዝድ ኦን ዛት ኬሩ ይቀጥላል ማለት ነው። ለዛም ይጠቅመናል። እንግዲህ ታይፕ ኦፍ ነርሲንግ ዲያግኖሲስ ነርሲንግ ዲያግኖሲስ እንግዲህ ከረንትሊ ኮንትሮል የሚያደርገው ናንዳ ኢንተርናሽናል ይባላል። በፊት ምንድን ነበር? ኖርዝ አሜሪካ ነርሲንግ ዲያግኖሲስ አሶሲዬሽን የአሜሪካ ነርስ ማህበር ነበር በፊት ገቨርን የሚያደርገው። አሁን ከረንትሊ ግን ምን ሆኗል? ወደ ኢንተርናሽናል ነርሲንግ አሶሲዬሽን ነርሲንግ ኖርዝ አሜሪካ ነርሲንግ ዲያግኖሲስ ነርሲንግ ናንዳ ኖርዝ አሜሪካ ነርሲንግ ዲያግኖሲስ
አሶሲዬሽን ኢንተርናሽናል ሆኗል ማለት ነው። በዓለም አቀፍ ደረጃ ነው አሁን ድርጅቱ የሚጠራው። ሶ የናንዳ ሊስት ኤቭሪ 2 years ሪቫይዝድ ይሆናል። ከረንትሊ አሁን ከ2024 እስከ 2026 የሚል ሪቫይዝድ ይሆናል። እሱን ገብታችሁ መመልከት ትችላላችሁ። ሶ the main category recognized by NANDA እንግዲህ በኖርዝ አሜሪካ ነርሲንግ ዳያግኖስቲክ አሶሲዬሽን ኢንተርናሽናል አይ የለችም ኢንተርናሽናል ኢንክሉድ የሚያደርጋቸው የመጀመሪያው ምንድነው ፕሮብለም ፎከስድ ነርሲንግ ዳያግኖሲስ። ፕሮብለም ፎከስድ ነርሲንግ ዳያግኖሲስ ማለት ነው ዚስ ሪፍሌክትስ ከረንት ሂውማን ሪስፖንስ። አሁን ከረንትሊ ችግሩ ታካሚያችን ጋር ችግሩ ካለ ኦር ሄልዝ ፕሮብለም የጤና ችግር ሰፖርትድ ባይ ዲፋይኒንግ ካራክተሪስቲክስ ሳይን ኤንድ ሲምፕተም በምን መገለጽ አለበት? አንድ ፔሸንቱ ሊነግረን ይገባል ሰብጀክቲቭሊ፣ ወይራስ ሁለተኛው ደግሞ ኦብጀክቲቭሊ እኛ በፊዚካል ኤግዛሚኔሽን ኦር አካላዊ ምርመራ ሰርተን የምናገኘው ሳይን መኖር አለበት ማለት ነው። ዚስ ታይፕ ኦፍ ዲያግኖሲስ ምን እንለዋለን? ፕሮብለም ፎከስድ ዲያግኖሲስ ኦር አክቹዋል ሪል አሁን ያለ ፕሮብለም ማለት ነው። እንዴት እንለየዋለን? ሃው ቱ አይደንቲፋይ ኢት የሚለውን ስናይ አንደኛ ዜር መስት ቢ ኦብዘርቬብል ዳታ ኢን አሰስመንት ያለው ምንድነው? ፊዚካል ኤግዛሚኔሽን ሰርተን እናገኛለን። ዞስ አር ግሩፕድ አስ ዲፋይኒንግ ካራክተሪስቲክስ አስ አውትላይንድ ባይ ናንዳ ኢንተርናሽናል። ኢፍ ዩ ካን ማች አሰስመንት ዳታ ዳይሬክትሊ ቱ ዘ ናንዳ ሌብል ዲፋይኒንግ ካራክተሪስቲክስ እንግዲህ አሰስ ያደረግነው ወይም የተበሰብነው መረጃ ከኖርዝ አሜሪካ ነርሲንግ ዲያግኖሲስ ኢንተርናሽናል ሌብል ሊስት ውስጥ እዛ ጋር ማዛመድ መቻል አለብን። ባይዘው ያንን ከነዛ ሊስት መውጣት የለብን። ከዛ ሊስት ውስጥ ከፕሮብለም ውስጥ መውጣት የለብንም። ስለዚህ ኤቭሪ ሆስፒታል ያንን ዳውንሎድ አድርጎ ማስቀመጥ መቻል አለበት ማለት ነው። ፎርማቱን በምናይበት ሰዓት PES ፕሮብለም ኢቲዮሎጂ ኤንድ ሳይን ኤንድ ሲምፕተም ፎርማት ይከተላል። ፕሮብለም ሪሌትድ ቱ ኢቲዮሎጂ አስ ኤቪደንስድ ባይ ዲፋይኒንግ ካራክተሪስቲክስ ዛት ሚንስ ሳይን ኤንድ ሲምፕተም ያልነው በዚህ ፎርማት ይቀመጣል ማለት ነው። the other one is risk diagnosis። ሁለተኛው ምንድነው? ሪስክ ዲያግኖሲስ። there are problem the patient is not experienced yet እስካሁን ምንድነው? አልተከሰተም፣ ገና ወደፊት ይከሰታል ብለን የምናስበው ነው። but the nurse judge the patient is vulnerable to them የተጋለጠ ነው ብሎ የሚጠራጠረው አይነት ከሆነ ምሳሌ ኦፕሬትድ ሆኖ የወጣ ፔሸንት there is ኢንሲዥን ሰርጂካል እንዳለ ሶ ሃይ ሪስክ ነው ለኢንፌክሽን ሰርጀሪው ባይ ኢትሰልፍ ማለት ነው። such kind of diagnosis is called risk nursing diagnosis። how to identify it እንዴት እንለየዋለን የሚለውን ስናይ no defining characteristics present። ስለዚህ የምናየው ምልክትና ሳይን የለውም እኛ የምናየው ኦር ፔሸንቱ የሚነግረን ሲምፕተም የለውም because the problem has not yet occurred ችግሩ ስላልተከሰተ ማለት ነው። ሁለተኛ only risk factors are present የሚያጋልጡን ፋክተሮች ወይም መንስኤዎች ይኖራሉ። condition that increase the likelihood of the problem ሳሌ ቅድም ያልኳቸው ኦፕን ውንድ ማነው ኢንሲዝ ስኪናችን ብሬክ ከሆነ ኢንቴግሪቲው ብሬክ ከሆነ ሃይ ሪስክ ፎር ኢንፌክሽናል such kind of ፎርማቱን ስናይ ኖ ሳይን ኤንድ ሲምፕተም ኢን PES ቅድም ያልነው ፕሮብለም ኢቲዮሎጂ ኤንድ ዲፋይኒንግ ካራክተሪስቲክስ ላይ ምንድነው ሳይን ኤንድ ሲምፕተም የለም ላይክ አክቹዋል there is no sign and symptom። ፎርማቱን ስናይ ሪስክ ፎር ፕሮብለም የምናገኘው ፕሮብለም አለ ሪሌትድ ቱ ሪስክ ፋክተርስ ምንድነው ያን ፋክተር ያመጣው የሚለውን በዚህ ፎርማት ይቀመጣል ማለት ነው። the third one is health promotion diagnosis የሚባል ይሄ ዲያግኖሲስ ምንድነው
those reflects readiness to improve health ይሄ የሚያመለክተው ምንድነው የሚያንጸባርቀው readiness to improve health ጤናቸውን ለማሻሻል ሬዲ ናቸው ዝግጁ ናቸው well being or functional capacity not the problem እዚህ ላይ here there is no holistic የሆነ ችግር የለም እዚህ ጋር እንዴት እንለየዋለን how to identify it first patient express desire ፍላጎቱን ይነግረናል ፔሸንቱ to improve health behavior or lifestyle የሚያሻሽለውን የጤና ባህሪ ወይም ያኗኗሩን ይገልጽልናል second no defining characteristics of dysfunction problem የለም እዚህ ጋር often includes variables such as motivation መነሳሳት health knowledge እውቀት or desire to enhance self care ፎርማቱን በመናይበት ሰዓት ምንድነው PES or simple label ነው ስያሜ ብቻ ነው ያለው like readiness for enhanced health state የምንፈልገውን desired state as evidenced by patient motivation or statement of intent በዚህ ፎርማት ሊገለጽ ይችላል and the last one is less commonly recognized type of in and international syndrome diagnosis less common ነው ይለዋል a cluster of diagnosis that occur together and are best addressed as a group የሚፈጠሩትን ባንድ ነው ህክምናውም ወይም ትሪትመንቱም ባንድ ነው የሚታከሙት ማለት ነው such kind of diagnosis syndrome collection ነው በጋራ ነው የሚከሰተው for example post trauma syndrome associated with multiple symptoms after traumatic events this is all about nursing diagnosis thank you